ሰላም የተወደዳችሁ በዛሬው ቪዲዮ የጤናማና የተመጣጠነ ምግብ እጥረት በሰውነታችን ላይ የሚያስከትለውን ጉዳት እና እንዴት በአመጋገብ ማስተካከል እንዳለብን እናያለን። ጤናማና የተመጣጠነ ምግብ አጠቃላይ የጤንነታችን መሰረት ነው። ይህ መሰረት ሲፈርስ በጤንነታችን ላይ አሉታዊ ተጽዕኖዎችን ይከሰታሉ። የመጀመሪያው እንግዲህ የተመጣጠነ ምግብ እጥረት እንጋለጣለን። ለምሳሌ በብረት እጥረት የተነሳ ለደም ማነስ እንዲሁም የተለያዩ ቫይታሚንና ማዕድናት እጥረት በመጋለጥ ለተለያዩ ህመሞች ልንጋለጥ እንችላለን ማለት ነው። ሁለተኛው የተዳከመ የበሽታ መከላከል ስርዓት እንዲኖረን ይሆናል ማለት ነው። አስፈላጊ ንጥረ ነገሮች የሌሉበት አመጋገብ ሰውነት ኢንፌክሽኖችን የመከላከል አቅምን ያደክምበታል። ይህም ለበሽታዎች ተጋላጭነትን ይጨምራልና የማገገም ጊዜያችንንም ያዘገየዋል ማለት ነው። ሶስተኛ ስር ለሰደዱ በሽታዎች የመጋለጥ እድል ይጨምራል። የልብና የደም ስር ወይም ካርዲዮቫስኩላር በሽታዎች፣ ለስኳር በሽታ፣ ለተለያዩ የካንሰር ህመሞችና ለአጥንት መሳሳት ሊያጋልጠን ይችላል ማለት ነው። አራተኛው እንግዲህ የሰውነት ክብደት ችግር ያመጣል። ያልተመጣጠነና ጤናማ ያልሆነ አመጋገብ ወደ ክብደት መጨመር ወይም ደግሞ ክብደት መቀነስ ሊያመራን ይችላል ማለት ነው። ታዲያ ጤናማና የተመጣጠነ ምግብ እጥረትን ለመፍታት የሚረዱ መፍትሄዎች እነሆ። የመጀመሪያው የማክሮ ንጥረ ነገሮች ሚዛንን ማስተካከል። ይህም የካርቦሃይድሬት፣ የፕሮቲን እና ጤናማ ቅባቶችን በተመጣጠነ መልኩ መመገብ ያስፈልጋል ማለት ነው። የካርቦሃይድሬት ምንጮች እንግዲህ ከነጭ ዳቦ እና ጣፋጭ እህሎች ይልቅ ያልተፈተጉና ያልተቀነባበሩ የእህል አይነቶችን መመገብ ይመከራል። ይህም የምግብ መፈጨትን ለማሻሻል እንዲሁም የደም ስኳርን ለመቆጣጠር የሚረዳውን ፋይበር ይሰጠናል ማለት ነው። ሌላው እንግዲህ የፕሮቲን ምንጮችን እንደ ዶሮ፣ አሳ፣ ባቄላ፣ ምስር፣ እንቁላል፣ ስጋን ማካተት ያስፈልጋል ማለት ነው። እንግዲህ ጤናማ ቅባቶችን እንደ አቮካዶ፣ ለውዝ እና የወይራ ዘይት የመሳሰሉትንም በመመገብ የካርቦሃይድሬት፣ የፕሮቲን እና ጤናማ ቅባቶችን የማይክሮ ንጥረ ነገሮችን ሚዛን ማስተካከል ይኖርብናል ማለት ነው። ሁለተኛው የማይክሮ ንጥረ ነገሮች እጥረትን መፍታት ያስፈልጋል። እነዚህም የተለያዩ የፍራፍሬዎችና አትክልቶችን በበቂ ሁኔታ መመገብ ቫይታሚኖችና ማዕድናትን በበቂ ሁኔታ ሰውነታችን እንዲያገኝ ይረዳናል። ደማቅ አረንጓዴ አትክልቶችን ቤሪዎችንና ሲትረስ ፍሩቶችን በተለይ አስፈላጊ ናቸው ማለት ነው። እንዲሁም ካልሲየም እና ቫይታሚን ዲን ለአጥንት ጤናን ለመደገፍ ስለሚጠቅሙ የወተትና የወተት ተዋጽኦችን፣ ቅጠላማ አትክልቶችንና አሳን መመገብ ያስፈልገናል ማለት ነው። እንግዲህ ሌላኛው የአመጋገብ ምጣኔን መቆጣጠር ወይም ፖርሽን ኮንትሮል ማድረግ ያስፈልጋል ማለት ነው። ሌላው በቂ ውሃ መጠጣት ያስፈልጋል። ጣፋጭ መጠጦችንና ከመጠን በላይ ካፌን ከመውሰድ ይልቅ ውሃን መጠጣት ለጤና ይጠቅማል ማለት ነው። በመጨረሻም እንግዲህ የተቀነባበሩ ምግቦችን የመመገብ ሁኔታን መቀነስ ያስፈልጋል ማለት ነው። መልካም ጊዜ።